እነዚህን እስረኞች መፍታቱ ምንም አይነት ለውጥ ያመጣም ብዬ አላስብም። ጥሩ ደሳለኝ ወደ አንተ 98 እስረኞች ሁለት ለመናገር ከባህር በጭልፋ እንደማንሳት ነው። ኤርትራ ብዙ መሰረተ ልማት ካለ እስር ቤት ነው። ብዙ ኮንቴነር ጥቅም ላይ የሚውለው ለታሳሪ ነው። የሚገርመው ደግሞ የሚታሰሩት በወንጀል አይደለም። ኤርትራ ውስጥ የምትታሰረው በእምነትህ ነው። የምታምለውን የምትዘምረውን የምታዘመውን የሚመርጥልህ አምባገነን መንግስት ነው ያለውና እኔ ይሄን ያደረገው ምናልባት ለዲፕሎማሲ ነው ብዬ አላምንም። እኔ ዲፕሎማሲ የሚገባው መንግስት አይደለም። ምናልባት ለጦርነት ዝግጅት ነው ብዬ ነው ማምነው። ብዙ ኤርትራውያን ውጪ ያሉ ወዳጆቻችንም አሉ በእምነት በጣም የተከፉ ብዙ ሞትም አለ ባይዘው የተፈቱትን ነው እንጂ የምናየው ብዙ ሴቶች አሉ እዛ ውስጥ ራሳቸውን ያጠፉ የተገደሉ የተሰወሩ ቤተሰብ ጠይቋቸው ማያቅ በሙቀት ብቻ ከ50 ዲግሪ በላይ ኮንትሬር ውስጥ የሚኖሩትና የተደፈሩ ማአት ናቸው። ይሄ ጀስቸሩ ዲያስፖራ ኤርትራዊ ለጦርነት እንዲያዋጣ ለመቀስቀስ ነው የሚመስለኝ። ያዋጣል ወይ? አይ ዳውት። ወደቡን እንደ መጫወቻ መጠቀም እንጂ ለኤርትራ ህዝብ ጥቅም እንዲሰጥ አይደለም የተፈለገው። ማንም ኤርትራን የጎበኘ ያየ ስለ ኤርትራ ያነበበ ሰው በቀላሉ የሚረዳው ነገር ኤርትራ እጅግ ተቆጣ ኢትዮጵያን ትንሽ መጉዳት የታሰበ ነው የሚመስለው። ኢትዮጵያ ወደቡን ብትጠቀም የዛ ወደብ ባለቤት ብትሆን በመጀመሪያ የሚጠቀሙት ኤርትራውያን ናቸው። እኔ ተወሰኑ ትልልቅ ሰዎችን ለማነጋገር ነው ትዝታቸው በሙሉ ከኢትዮጵያ ጋር ነው። ሌላው ቀርቶ እርቅ በወረደ ጊዜ ጠቅላይ ሚኒስትሩ ኃላፊነት ወስደው እርቁ እንዲወርድ ባደረጉ ጊዜ በቀናት ውስጥ ነው የዋጋ መረጋጋት ተፈጠረ። ከፍተኛ ለውጥ ነው የመጣው እዛ አካባቢ። አሁንም ተመሳሳይ ለውጥ እንዲመጣ ቢፈለግ የወደብ ጉዳይ ኢትዮጵያ መጠቀም ብትጀምር የወደቡ ባለቤት ብትሆን ኤርትራውያን በብዙ ይጠቀማሉ፣ በብዙ ያድጋሉ፣ በብዙ ይለወጣሉ። ዋናው ዓላማ ግን የዚህ መንግስት ስሪት ባህሪ በኢትዮጵያ ጠላቶች የተሰራ ከመሆኑ አንፃር ክንድም ሆኖ ማገልገል የሚፈልገው ማሳካትም የሚፈልገው የሰሪዎችን የፈጣሪዎችን ያ የኢትዮጵያ ጉዳት ማምጣት ነው። ታወቀው በአፋኝነቱ ነው። ከዛ በተጨማሪ ደግሞ በዓለም አቀፍ ደረጃ ላይ አንዳንድ ምስራቁ ላይ ነው አተኩሮ ሲሰራ የነበረው። አሁን ደግሞ ከምዕራቡ ጋር የመቅረብ እንቅስቃሴዎችን እያደረገ ይገኛል። ምዕራቡ የሚፈልገውን ነገር ለመስጠትም ሙከራ ያደረገ ነው የሚመስለው እስረኞችን በመልቀቅ በተለይም ደግሞ የሃይማኖት እስረኞች ናቸው። አጠቃላይ እነዚህ ነገሮች እንዴት ተመለከታቸዋቸው? ከዚህ ከወደብ ጋር መስጠት አብዛኛውን ጊዜ ለወታደራዊ ስቴሽን ወይም ደግሞ ካምፕ ለማድረግ ነው ብዙ ጊዜ እንትን ዩኤም ዱባይ ኤሚሬትሶችም ሲወስዱ የነበረው ሌሎችም እንደዚህ ለወታደራዊ እንትን ነው። አሁን ግን እየመጣ ያለው ምንድነው እስር ተፈቺዎችን በተመለከተ ቅድም በጠቀስኩት መጽሐፍ ላይ በ100 ሚሊዮን ላይ ኢትዮጵያና ኤርትራ ጦርነት ካለቀ በኋላ የኤርትራ አመራሮች ካቢኔ አባላት የኢሳያስ ካቢኔ አባላት የነበሩት ምን አሉ? ካሁን በኋላ እኛ ጦርነት ውስጥ መዝለቅ የለብንም የኢሳያስን ስልጣን መገዳደር ጀመሩ። ወዲያውኑ ነበር 15 የኤርትራን የከፍተኛ አመራሮችን ወይም ደግሞ የኢሳያስ የካቢኔ አባላትን ያሰረው። ከነሱ መካከል ሊሆን እንግዲህ ከ20 ምናምን ዓመት በኋላ አሁን ይፈታቸው። ይሄ እንግዲህ ለመልካም እንትኑን ለማሳየት ለዓለም አቀፉ ማህበረሰብ ወይ ደግሞ ለምዕራቡ አምባገነን አይደለም እየተሻሻለ መሻሻል አስተዋል የሚለውን ለማሳየት እንደሆነ ግምት መውሰድ አይከብድም። ቢሆንም ግን ይህ መፋታታቸው የኤርትራን ህዝብ አእምሮና ልቡን ያሸንፋል ወይ ነው። ኦሬዲ ከ20 ምናምን ዓመት ያለምንም ፍርድ አስገብተ ካሰቃየ በኋላ የኤርትራን ህዝብ አእምሮና ልቡን ያሸንፋል ብዬ አልገምትም። ኦሬዲ ተገማችኗል የኢሳያስ ባህሪ ምን እንደሆነ ሌሎች የአውሮፓውያኖችም ቢሆኑ ያውቁታል። አንድ አሁን የአውሮፓውያን በአጠቃላይ የሚተማመኑት መልቲላተራል ኢንስቲትዩሽን ላይና የህግጋት መር የሆነውን ተቋማቶችን ማስቀጠል አለብን የሚል ነገር ነው። ኢሳያስ ግን በባህሪው እንደዚህ አይነት ነገር የለበትም። ህግጋት መርም ብትለው በአገር ውስጥ ሰብአዊ መብት ጥሰት አለ። ኢኮኖሚያዊ ሸማች ናቸው እንዳትላቸው እንኳን ያረጅ ሰው ነው ያለው። አጠቃላይ ይወጣ አሁን ባለፈው ያየሁት አንድ ጽሁፍ ስዘጋጅ ያነበብኩት ምንድነው እስከ 20,000 ኤርትራውያን ወደ ኢትዮጵያ ይመጣሉ። በዚህ በአየር ንብረት ለውጥና እንደዚሁም ደግሞ አገዛዙ ኢንዴፊኒት የሆነ የወጣቶችን ወደ ብሔራዊ አገልግሎት ስለሚያስገባ እየወጡ
እንደውም በጣም ከፍተኛ የሆነ ሪሲፕተንት ነች ኢትዮጵያ የኤርትራን ስደተኞች በመቀበል ማለት ነው። ስለዚህ የሱ የነዚህን እስረኞች መፍታቱ ምንም አይነት ለውጥ ያመጣም ብዬ አላስብም።